ነጋግራለን ስለ አዲስ አበባ ጉዳይ አስረግጬ እነግራለሁ ዛሬ ቃል ለምድር ለሰማይ የአዲስ አበባ ጉዳይ እኔ ተማሪ ያለው እኔ አባቴም እናቴም ካገው እንደመጡ ነው የተናገርኩት አዲስ አበባ ላይ መተው ነው የወለዱን እንጂ አዲስ አበባ ነዋሪዎች አይደሉም የኔና የናቴ እኔ አባቴና እናቴ ማለት ነው አዲስ አበባ መተው ነው አገው ምድር ናቸው አዲስ አበባ መተው እኛ ትምህርት ስንማር ልጅ ሆነን እየነገርኩ ነው እኔ ኮካኮላ ልደታ ሰፈር ነው ምነው ወደ 13 ቀበሌ ስትይ በሙሉ ኦሮሞዎች ናቸው ያሉት 13 ቀበሌኛ ከብትርቢ ምንለው ሰፈር አለ እያንዳንዳችሁ እዚህ ጋር ታዘቡኝ ላምበረት ኮተቤ ላምበረት ብትሄድ ከኮተቤ በፊት ኦሮሞዎች ናቸው ያሉት ላምበረት ነው ሰው አሁን ሲኤምሲ ብለውታል ኦሮሞ ያለበት ቦታ ነው አየር ጤና የኦሮሞ ልጆች ነው ያሉት አየር ጤና የአየር ጤና ላይ ብትሄድ የኦሮሞ ልጆች ነው ያሉት ሰበታ ብትሄድ ኦሮሞ ነው ያለው እውነት እንነጋገር እኔ እውነት አያስተኛኝም እውነትን መናገር አለብኝ እየነገር መገናኛ ብትሄድ ኦሮሞ ነው የነበረው መገናኛ ሰፈር ነው 12 ቀበሌ እኛ ከኮካ ኮላ ጀርባ 12 ቀበሌ ብትሄድ የኦሮሞ ልጆች ነው ያሉት ልደታ አካባቢ ነው በብዛት የትግራይ ልጆች በብዛት ያሉት እና የአማራ ልጆች መተን ማለት ነው ቤተሰቦቻችን መተው የሰፈሩበት እዛ አካባቢ ነው እያንዳንዱ ቦታ ላይ ብትሄድ የኦሮሞ ልጆች ነው ያሉት ስለዚህ ቴክኒካሊ አዲስ አበባ የኦሮሞ ነው እንደፈለክ ማለት ይችላል አዲስ አበባ እኔን ቤተሰቦቼ ከጎጃም መተው ወለዱኝ እንጂ እየነገርኩ ነው 12 ቀበሌ አክሮባት ልንሰራ ስንሄድ የኦሮሞ ቦታ እንደሆነ አስረግጬ ነው ኮተቤ ላምበረት አሁን ሲኤምሲ ብለው ስሙን ቀይረውታል የኦሮሞ ነው እያንዳንዱ የአዲስ አበባ ጉዳይ እውነቴን ነው የኦሮሞ ገበሬዎች እየሸጡ ከዛ ቦታ ላይ ወጣዋል እንጂ በርግጠኝነት እነግራለሁ አዲስ አበባ የኦሮሞ ናት እኛ ትምህርት ስንማር ያት ስም ይጠየቃል ያት ስም ላይ ፈይሳ ነው ቀልቤሳ ነው ቀነኒሳ ነው ምናምን ነው የምንሰማው አያት ስም አስረግጬ እነግርሃለሁ አስረግጬ ስለዚህ የኦሮሞ ትግል ላይ አገውን ሳትነኩ ቅማንትን ሳትነኩ እናንተን ለተሳደብኩት የኦሮሞ ልጆች ከልብ ይቅርታ ጠይቃለሁ አገውን አንድ ቀን ዮኒ ማኛ አገው ለኦሮሞ ይቀርባል ወንድማችን ነው ሲሉኝ አንበየውን ያማራ ነኝ ይያልኩ ስጨው ነበር no anymore I don't do it የኢትዮጵያ ብሔር ብሔረሰብ የሚኖር ኦሮሞ ምድር ላይ ነው ጎጃም ላይ በብዛት የሚኖር የለም ጎንደር ላይ ከጎንደር ውጭ አብዛኛው አታገኝም ወይ ትግሬ ብታገኝ ነው እንጂ በተአምር ጎንደር ላይ ኦሮሞ አታገኝም በባድሪ ፈለገ ጎንደር ላይ ኦሮሞ አታገኝም ኦሮሚያ ማንኛውም ክልል ላይ ግን አማራ መጣላለ ማንኛውም ኦሮሞ ክልል ላይ ወለጋ ብትሄድ ወለጋ ላይ አማራ መጣላለ አምቦ ላይ ብትሄድ አማራ መጣላለ ቢሾፍቱ ላይ ብትሄድ አማራ መጣላለ አዳማ ላይ ብትሄድ አማራ መጣላለ የትም የኦሮሚያ ምድር ላይ ብትሄድ አማራ መጣላለ ስለዚህ የኦሮሞ ልጆችን ያንቋሽሽን ያላገጠን የምናረጋው ነገር ቢገረስታ ስለዚህ የኦሮሞ ልጆችን በፍቅር የምጠይቀው ሁለቱን ጥያቄዎች እንደምትመልሱልኝ እርግጠኛ ነኝ በኢትዮጵያ ቋንቋ ላቲን የኛ አይደለም አባቴ አይ ነው ነገሮች አሉ እኛ እውነት ምንናገር ሰዎች አለ ኦሮምኛን ማሳደግ immediately within 5-10 years ማድረግ ይቻላል ኢትዮጵያ ውስጥ ሙሉ በሙሉ በኢትዮጵያዊነት ቋንቋ ከተጻፈ ያ ነገር ያጠቃልለዋል ያን ነገር ላለው ሰላማችሁ ይብዛልኝ እየተናገርኩ ነው አሁንም ኦሮሞን ያስቀየምኩበት ዘመን አክትሟል ኦሮሞን ማስቀየምበት ዘመን አክትሟል አገውን ያከበራችሁ ኦሮሞች አገውን ያከበራችሁ የትግራይ ልጆች appreciate you ሰላማችሁ ብዝት ይበል አሁን ብዙ ነገር ሊሉ ይችላል ዮኒ ማኛ እንዲ ብሎ ነው ሲሉ ያዋሉ ያቆኛል እኔ ፊት ለፊት የምናገር ሰው ነኝ አስፈራራለሁ ሚሊዮን ማኛ እንደማይፈጠር መቼም መታቁት ይመስልኛል ዮኒ ማኛን የሚያስፈራራ አይፈጠርም
ስለዚህ የኦሮሞ ልጆች በርቱ በተሻለ ከኦሮሞ ይቅርታ ከትግራይ መንግስት በተሻለ ከአማራ መንግስት በተሻለ እናንተ መስራት አለባችሁ ከአማራ መንግስት ከትግራይ መንግስት በተሻለ መስራት አለባችሁ ገና እንዳመጣችሁ ነው አባቴ you just did 1 year 27 ዓመት ታርደናል ጊዜ አለ ማስተካከል የሚችሉ ብዙ ነገሮች አሉ ሰው ይሄን ነገር እንድታደርጉ ነው ምክሬ እኛ የኦሮሞ ጥሩ ነገሮችን ላኩልን ወደኛ ወየነ ፖስት ሰላማችሁ ይብዛልኝ መልካም ቀን